እሺ ዛሬ ፋሚሊ ይዤላችሁ የመጣው ጽድት ያለች ዌብሳይት ነው። ከተከፈተ አይ ቲንክ ሁለት ቀን ወይ 3 ቀን ቢሆነው ነው እና አዲስ ነው እና በሌሎች ዌብሳይቶች ላይ የተበላችሁትን በዚህ እንድታካክሱ ብዬ ነው ይዤላችሁ የመጣሁት እና የዌብሳይቱ ስም ስማርት ሮቦት ይባላል እና እንዴት ሬጂስተር አድርጋችሁ እንዴት እንደምትጠቀሙ ሙሉ ቪዲዮን እዚህ ላይ ያሳያችኋለሁ። እስከ መጨረሻው ተከታተሉ። ፈረስት ላይ ይህን ይመስላል። የዚህ ሊንኩን ወይ ኮመንት መስጫው ላይ ወይም ዲስክሪፕሽን ላይ ያስቀምጥላችኋለሁ። በሱ እየገባችሁ ሬጂስተር ማድረግ ትችላላችሁ ፋሚሊ። እና ፈረስት ላይ እንዴት ነው ክሬት የምናደርገውን የሚለውን ነገር እናያለን። ፈረስት እንደከፈትን አፕሊኬሽን ኢንተርፌሱ ይህንን ይመስላል እና ስንከፍተው ይህንን ይመስላል። ግን በመጀመሪያ እንደዚህ አይነት ዌብሳይት ስትጀምሩ ወይ ይጠቀምበታለሁ ወይ ይጠቀምብኛል ብላችሁ ማሰብ አለባችሁ። ሪስኩን እንደዚህ አይነት ዌብሳይት ሲከፈት ሪስኩን ራሳችሁ መውሰድ አለባችሁ። እንደዚህ ኢንቨስት አድርጌ እንደዚህ አጣው ከምትሉ ልክ ይሄ ኦልሬዲ እንደተከፈተ አይ ቲንክ 3 ቀን የቴሌግራም ቻናላቸውን ተቀላቅላችሁ ቼክ ማድረግ ትችላላችሁ። እና በጣም አዲስ ነው፣ ተጠቀሙበት። ላለ ለጓደኞቻችሁ ሼር በማድረግ እኔ ኢንቨስት አላደርግም ሼር አድርጌ ወር ኢንቫይት አድርጌ ጋብዤ ማግኘት ፈልጋለሁ የምትሉም ከሆነ ትችላላችሁ። እና እኔ እንዴት ክሬት አድርጋችሁ እንዴት ስራውን እንደምትጀምሩ አሳያችኋለሁ። አሁን እዚህ ጋር ፈርስት ላይ ምን አለ? ፎን ነምበር አለ፣ ሰከንድ ላይ ፓስወርድ አለ፣ ሰዛን እዚህ ሰርድ ላይ ደግሞ ኮድ አለ እና ፈርስት ላይ ስልካችንን እንሞላለን ማለት ነው። እዚህ ጋር ስልኬን ያስገባው፣ እዚህ ጋር ፓስወርድ ላስገባ። ቀለል ያለ ፓስወርድ ማትረሱት፣ ሎጊን ልታደርጉ ስትሉ ማትረሱት መሆን አለበት። እኔ ማረሳውን 12345 ደን ፕሊስ ኢንተር ዘ ኮድ ይላል። ኮዳችሁን እዚህ ጋር ይህንኑ ታስገባላችሁ። 5 ደን ሬጂስተር ትሉታላችሁ ማለት ነው። ሰክሰስ ብሎኛል። አሁን ቅድም እዛ ላይ የሞላነውን ስልካችንና ኮዳችንን እዚህ ጋር እናስገባለን። ስልካችንን 09 ብለን ደን እዚህ ጋር ፓስወርዳችንን ዛሎት ኦልሬዲ አሁን አፕሊኬሽኑ ተከፍቷል። እዚህ ጋር ዌልካም ቱ ስማርት ሮቦት ይላል። ዌልካም ቱ ፕሮፊታብል ፕላትፎርም ኢን ኢትዮጵያ ይላል። ሪሊዝ የተደረገው ማርች 5 ነው። ኦልሬዲ ዛሬ ማርች 6 ወር 7 ነው። አይ ቲንክ እኔ ቪዲዮ ሰራ ሬጂስተር ቱ ጌት ይላል። ልክ እንደገባችሁ 80 ኢትዮጵያ ብር ይሰጣችኋል እና ደግሞ ሁሌ ደግሞ የራሱ የሆነ እንትን አለ ታስክ የሚሰጣችሁ 8 ብር ኢንቨስትመንት ፕሮዳክት 24 ሰዓት አር ማድረግ ትችላላችሁ። ኢንቫይት በማድረግ ደግሞ 30% ኮሚሽን ታገኛላችሁ። ከፈለጋችሁ የቴሌግራም ቻናላቸውን መቀላቀል ትችላላችሁ ፋሚሊ። ይህን ይመስላል እንትኑ ቻናላቸው መጠቀም ትችላላችሁ ጋይስ። ደን እዚህ ጋር ኦኬ እለዋለሁ እና ይህን ይመስላል ኢንተርፌሱ። ምን አለ ከስር እዚህ ጋር ሆም ኢንቨስት ቲም እንደ ማይን አለ። እኛ አሁን እዚህ ጋር ቀጥታ እንዴት ሪቻርጅ አድርገን እንደምንሰራ ላሳያችሁ። ፈርስት ይኸውና እዚህ ጋር ፕሮዳክት ሊስቶች አሉ። እዚህ ጋር በ600 ብር ቪአይፒ ስማርት ሮቦት ቪአይፒ ዋን ዳይሊ ኢንካማችን 110 ብር ነው። ሳይክል የሚቆጥረው ደግሞ ለ80 ቀን ይላል። ቶታል ኢንካማችን ደግሞ ስንት ነው? 8800 ብር። ዳይሊ ኢንካም የምናገኘው በስንት ነው? በ600 ብር 110 ኦልሬዲ በስንት ቀን እንመልሳለን? 5 ቀን ወር 6 ቀን በኋላ የራሳችንን እንመልሳለን። እንዲሁ በ1500 ዳይሊ የምናገኘው ደግሞ እዚህ ጋር ኢንካማችን 288 3000 በሆነ እየጨመረ ቤት ቁጥር የምናገኘው ኢንካም እየጨመረ ይሄዳል ማለት ነው። ወደ ታች እስከ 5000 አለ። ኦልሬዲ ይህንን ፕላትፎርም ብትጀምሩ አበረታታችኋለሁ። ምክንያቱም ከተከፈተ በቅርቡ ነው። አሁን ልክ እንደተከፈተ ገብታችሁ መጠቀም ይሻላል ወይስ ባለቀ ሰዓት ሰው ከተጠቀሙ በኋላ ገብታችሁ ከመጠቀም አሁን ብትጠቀሙበት ሞር ሪከመንድ አደርጋችኋለሁ ፋሚሊ። እና እዚህ ጋር ኢንቨስት አለ፣ ቲም አለ፣ ማይን አለ። እዚህ ጋር ማይን አለች። ወደ ማይን ስንገባ አሁን ሬጂስተር ስላደረግኩ ብቻ የኢትዮጵያ ብር 80 ብር ሰጥቶኛል። እዚህ ጋር ባንክ አካውንት ታች ማድረግ ትችላላችሁ። እዚህ ጋር ባንክ አካውንታችሁን ዊዝድሮ የምታደርጉበት ማለት ነው። ባንክ ካርዳችሁ ላይ ያለውን የፕሌስ ኢንተር ካርድ ሆልደር ነው ይላል። እሱን እዚህ ጋር ትፈላላችሁ። የባንካችሁን እዚህ ጋር ቹዝ ታደርጋላችሁ። ቴሌብር፣ ኦሮሚያ ባንክ፣ አቢሲኒያ፣ አዋሽ፣ ኮመርሻል ደን ትመርጡና እዚህ ጋር እኛም በቴሌብር ብል እንጂ ቴሌብር እናካለው ደን ባንክ አካውንት ከዛን አካውንቴን አስገባለሁ። ኦር ስልክ ቁጥሬን እዚህ ጋር አስገባለሁ። ደን እዚህ ጋር የቴሌብር ስሜን አስገባለሁ። ደን ምን አደርጋለሁ? አድለዋለሁ። ይህንን ሬጅስተር ግን ከጨረስ እንዲህ እንመለሳለን። ከተመለስን ወዲህ ምን አለ እዚህ ጋር ቲም አለ። እዚህ ጋር ኦልሬዲ ቲም በኢንቪቴሽን ነው። ይሄን ኢንቨስት ያደረጋችሁትን እዚህ ጋር ነው ቼክ የምታደርጉት እና እንዴት ነው ሪቻርጅ የምናደርገውን የሚለውን እናያለን። አሁን እዚህ ጋር ጆይን ኢንቨስት ታስክ አለ። ይሄ ታስክ ዴይሊ እዚህ ጋር 8 ብር አገኘው እና እዚህ ጋር ምንድነው ዲፖዚት ብለን እናካለን።
እና እዚህ ጋር ዲፖዚት ትለዋን ስንነካ እንደዚህ አይነት ኢንተርፌስ አለው። ሚኒመም ሪቻርጅ የምናደርገው 600 ብር ነው። እዚህ ጋር 600 ብር አለ። እሺ ደን ከዛም ወደ ታች ስንሄደው እዚህ ጋር ያለው ዲፖዚት ቲፖች አሉ። እዚህ ላይ 6 ቲፕ አለ። ደን 600 ከመረጥን በኋላ ምን እናደርጋለን? ዲፖዚት ነው። ዳን ሪቻርጅ ሰክሰስ ይለኛል። ምን አደርጋለሁ? እዚህ ጋር እቺን እንዲህ ፕሬስ አደርግና ኮንፊርም እለዋለሁ ማለት ነው። ኮንፊርም ደን ኮንፊርም ካልኩ በኋላ እንዲህ አይነት ስም ያመጣልኛል። በዚህ አካውንት ኮፒ አካውንት ቪዛ ቱ ትራንስፈር መኒ ይላል። ለመሐመድ በዚች አካውንት እቺን ኮፒ እንላትና ሄደን ወደ አካውንታችን ላይ ትራንስፈር እናደርጋለን 600 ብር። ደን ካረግን በኋላ ያው እዚህ ጋር እንደምታዩት ትራንዛክሽን አይዲ የምትለዋን ኤፍቲ ከሚለው ጀምራችሁ እዚህ ጋር ትጽፋላችሁ። ኤፍቲ ብላችሁ የእናንተን የተላከላችሁን ትራንዛክሽን አይዲ ትሞላላችሁ። ደን እንደራ ሰብሚት ትሉታላችሁ። ኦልሬዲ ሳይቆዩ ወዲያው ዲፖዚት ወደ አካውንታችሁ ሪቻርጅ ይሆናል ማለት ነው። እና ይሄን ይመስላል ዌብሳይቱ ባጭሩ። ሌላ አዲስ ነገር ካለ አሳውቃችኋለሁ ጋይስ። ቶሎ ስለተከፈተ ተጠቀሙበት፣ አትርፉበት እላለሁ ፋሚሊ። የዚህን ዌብሳይት ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ኦር ኮመንት መስጫው ላይ አስቀምጥላችኋለሁ። ይመቻችሁ።